ማንበብና መጻፍ ቲቸር አንድ ጥያቄ ነበረኝ። ኦኬ ጥያቄ ምን ነበር ጠይቀኝ። እሺ የሰው ልጅ ላልሰራውና ላላደረገው ነገር መቀጣት አለበት? ኦኬ ጥያቄ ይሄ ነበረ። የሰው ልጅ ላልሰራውና ላላደረገው ነገር ሊቀጣ አይችልም። አሃ እንደዛ ከሆነ ትላንት የተሰጠን ቤት ስራ አልሰራውም፣ ለዚህ አልቀጣም ማለት ነው። ምን አይነት ዋዘግ የሆነ ልጅ ነው። እሺ አሁን ቁጭ በል። እሺ አሁን የዚችን ወፍ እግሯን ብቻ በማየት ስሟን ትነግረኛለህ። እንዴ መምህር አስማተኛ ያደረጉኝ እንዴ? እግሯን ብቻ አይቼ ስሟን የምናገረው? እረ ምን አይነቱ ዋዘግ ነው። ለመሆኑ ግን ስም ማን ነው? መምህር ስሜን ከምነግሮት እግሬን ባሳየት አይቀልም? እርሶ እግር አይተው ስም ያውቁ የለ?